ዓለም ከኒውክሌር እስከ ሚሳኤል ጅምላ ጨራሽ መሳሪያዎችን ማምረቷና በጉያ ላይ የያዛቸው በርካታ ፍጥሮች ስጋት መሆኗ ከጀመረች ሰነባብታለች። በየደቂቃና ሴኮንዱ ነፍሰች ወዳልነበረ መቀየራቸውን ቀጥለዋል። በወታደራዊ ኢንዱስትሪ ምድርን በሞላ ቢያስሱ ተወዳዳሪ የለውም ይባልለታል። የታላቁ ሀገር አሜሪካ የትልቅነት ብቻ ሳይሆን የመታፈሪያም የመከበሪያም ቁልፍ የሚገኘው በእጅ እንደሆነ ይነገርለታል። ከዩናይትድ ስቴትስ ኦፍ አሜሪካ ድል ከበርካታ ጥፋቶችም ጀርባ የሱ የእጅ አሻራ እንዳለበት ማንም በእርግጠኝነት መናገር ይችላል። ዓለም ላይ ያሉ ቁጥራቸው ቀላል የማይባሉ ሀገራት ወታደራዊ አቅማቸውን በማጠናከር ረገድ ቀድሞ ምርጫቸው ያደርጉታል። ከሱ የመጣ ሁሉ ግሩም ይባልለታል። ከበርካታ አውዳሚ የጦር ጀቶች ጀርባ የሚገኘው መቀመጫው አሜሪካ ሜሪላንድ ግዛት አድርጎ በ3 ኪሎ ሜትር ላይ የከተመው ሎኪድ ማርቲን የአሜሪካዊ መከላከያ መስሪያ ቤት የቀኝ እጅ ሆኖ ያገለገለ የሚገኘው ስኬታማ የወታደራዊ ቁሶች አምራች ድርጅት ምስረታው ከወደ 1995 እንደ ፈረንጆቹ አቆጣጠር እንደሆነ ይነገርለታል። መስራቾቹ በ1912 እንደ አውሮፓውያን አቆጣጠር በሁለቱ ወንድማማቾች ማለትም አለንና ማልኮም እንደተመሰረተ የሚነገርለት ሎኪድ በተባለ የኤሮስፔስ ካምፓኒ ግለና ማርቲን በተባሉ ሰዎች 1965 የተመሰረተው ማርቲን ማሪታ የተባለው ካምፓኒ በጥምረት እንደመሰረቱት ታሪካዊ ዳራው ያሳያል። በተለይ ሁለቱ ማለትም ምስረታውን በ1912 አድርጎ በአውሮፕላን ምርቱ 1920ዎቹ ሀያል ካምፓኒ የነበረው ሎኪድ ምስረታውን በ1965 ያደረገው ማርቲን ማሪታ በዘርፉ አንቱታን ያተረፈ መሆናቸው ለአሜሪካ መከላከያ ግምጃ ቤት ፔንታጎን ስኬት ደጀን ሆኖ በመላው ዓለም አንቱታን አትርፈዋል። ታዲያ አሁን ላይ በጥምረት ሎኪድ ማርቲን መስርተው በስራ ላይ የሚገኙ ሁለቱ የ20ዎቹ መቶ ክፍለ ዘመን ድርጅቶች በወታደራዊ ኢንዱስትሪ እድገት ከፍተኛ ሚና እንደተወጡ ይነገርላቸዋል። የያኔው 1920ዎቹ ጉንቶ አየር ቴክኖሎጂ ባለቤቱ ሎኪድ P-38 የተባለች ቀላልና በዘመኑ እጅግ መደነቅን ያተረፈች የውጊያ ጄት ማምረቱ አሁን ላለበት ደረጃ እንደመሰለል እንደሆነው ይነገርለታል። ማርቲን ማሪታም ቢሆን ወደ ናሳ የመጠቁትን ናሳ ጄሚናይ እና አፖሎ ስፔስን ወደ ጠፈር እንዲመጥቁ ያደረገው ቲታን ሮኬት የተባለው ቁስ ያመረተና የዘመኑ ውጤታማ የኤሮስፔስ ቴክኖሎጂ ነው። ይህ ተቋም ለአሜሪካው ናሳ አሁን ላለበት እድገትና የጠፈር ላይ ውድድር የጀርባ አጥንት ወይም አውንታዊ ገፊ ሆኖ ማገልገሉ በጀብዱ ይወራለታል። ከዚያም ሁለቱ የዘመናቱ እውቅ የኤሮስፔስ ቴክኖሎጂዎች በ1995 ጥምረት በመፍጠር አሁን ከበርካታ ድሎች ውድመቶችም ጀርባ ስሙን ገዝፎ የሚነሳው ብሎም የበርካታ ሀገራት ወታደራዊ ተቋማት መታፈሪያና መከበሪያ የሆነው ዘመን አመጣሽ እሳት አዘል ታዋቂ ጄቶችን እያመረተ በርካታ ቢሊዮን ዶላሮችን ወደ ካዝናው እያስገባም ይገኛል። በየአመቱ ከበርካታ ሀገራት በተለይም ከአውሮፓ ሀገራት የብዙ ኮንትራቶችን በመውሰድ ዘመን ወለድ የሆኑ የ21ኛው ክፍለ ዘመን የተራቀቁ የጦር ቴክኖሎጂዎችን በማስታጠቅ ላይ ይገኛል። ዋና መቀመጫውን በአሜሪካው የሜሪላንድ ግዛት ያደረገው በወታደራዊ ቅስ ምርቱ በመላው ዓለም ወደር የለውም የሚባልለት ሎኪድ ማርቲን ወደ 116000 ገደማ የሚጠጉ ስልጡን በእያንዳንዱ የሙያ ዘርፍ የላቀ እውቀት ያላቸው ሰራተኞች እንዳሉት በድርጅቱ ዙሪያ የተሰሩ ዘገባዎች ያሳያሉ። ድርጅቱ ከሳተላይት ምስል አሳሶች እስከ መረጃ ሰብሳቢ ጀቶች፣ ከወታደራዊ ቁስ አመላላሽ ሄሊኮፕተሮች እስከ ሰማይ ሰንጣቂ የማግ ፍጥነት ያላቸው ቦምብ ጣይ ጀቶች፣ ከእሳትና ድንገተኛ አደጋ ፍጥኖ ደራሽ ጀቶች እስከ ልዩ ግዳጅ ፈጻሚ ሄሊኮፕተሮች በሙሉ በተዋጣለትና ዘመኑ በሚጠይቀው ቴክኖሎጂ ታግዞ በማምረት ላይ ይገኛል። ይህ ብቻ ሳይሆን ከህዋ ላይ ሆነው መረጃ የሚቃርሙ ሳተላይቶችን፣ መርከቦች፣ ባህር ሰርጓድ መርከቦችና የኤሌክትሪክ ዋርፌር ጭምር እንደሚያመርት ይነገራል። የዚህ ስመጥር ድርጅት የእጅ ውጤት ከሆኑ የጦር ቴክኖሎጂ ውጤቶች መካከል ባለ 4 ሞተሩ በተለይም ለወታደራዊ ቁሶች ማጓጓዣነት በስፋት ጥቅም ላይ እየዋለ የሚገኘው 26 የአሜሪካ ልዩ ዘመቻዎችን በ22 ሀገራት ላይ በብቃት እንደተወጣ የሚነገርለት ሎኪድ ማርቲን C-130 ሱፐር ሄሮክለስ እና ኋላ የተሻሻለው ሎኪድ ማርቲን 130J ሱፐር ሄሮክለስ ተጠቃሽ ነው። ሌላኛው በ21ኛው መቶ ክፍለ ዘመን አሜሪካን ካስከበሩና ተፈሪነቷን ከጨመሩ የጦር ቴክኖሎጂዎች ከቀዳሚዎች የሚመደበው ጀነራል ዳይናሞክስ F-16 ፋይቲንግ ፋልከን እየተባለ የሚጠራው ባለ አንድ ሞተር ነገር ግን ደግሞ አይነቱ ብዙ ግዳጆችን በመፈጸም የሚታወቀው ዩናይትድ ስቴትስ ኤርፎርስ ንብረት የሆነው ጄት ነው። ይህ ዘመናዊ የጦር ጄት ከዩናይትድ ስቴትስ በተጨማሪ ቱርክ፣ እስራኤል፣ ግብጽ፣ ደቡብ ኮሪያ፣ ግሪክ፣ ታይዋን፣ ቤልጂየም፣ ፖላንድና ዴንማርክን የመሳሰሉ ሀገራት በብዛት ወደ አየር ኃይላቸው ቀላቅለውታል። ሌላኛው በተለይ አሁን ላይ እጅግ አደገኛ ከሚባሉ ተዋጊ ጄቶች መካከል አንዱ የሆነው የአሜሪካው F-35 የተባለውና በራዳር ትራክ በመደረግ ደረጃ ውጤታማ ነው የሚባልለት የዚህ አየር ቴክኖሎጂ ተቋም የእጅ ማእምሮም ውጤት እንደሆነ ይነገራል። ይህ ጄት ዓለም ላይ ካሉ የሚባሉ የረቀቁ የጦር ጄቶች መካከል አንዱና ከቀዳሚዎቹ መካከልም ነው። ይህ በአሜሪካና አጋሮቿ የአየር ኃይል እጅ እንደሚገኝ የሚነገርለት F-35 የተባለው አስደናቂ ተዋጊ ጄት ታዲያ መሬት ላይ ከተነካካ ጓማው ጀምረን ከፍታው ብንለካው 4.38 ሜትር ይደርሳል። ከአፍንጫው የመጀመሪያው ክፍል አንስተን እስከ ክንፉ ጫፍ ብንለካው ደግሞ 15.7 ሜትር ይረዝማል። በ15.7 ሜትር በተገማሸረው ሽንጡ ላይ እያንዳንዳቸው 6.86 ሜትር የሚረዝመው ሁለት ክንፎቹ
እንዳሉት የሚነገርለት የአስደናቂ ተዋጊ ጀት ያለምንም ጭነት ከ13179 እስከ 13290 ኪሎግራም ገደማ እንደሚመዝን ይነገርለታል። በርቀት መቆጣጠሪያ የሚታዘዙትና ምድር እንደ ቋያ እሳት የሚያርገበግቡ አያሌ ቦምቦችን ጨምሮ አየር በአየር ለሚደረጉ ውጊያዎች የሚያገለግሉ አያሌ የእሳት ቆንቡላዎችን ጥይቶችን በጉያው ሸጥ አድርጎ 1200 ኪሎ ሜትሮችን ያካልላልም ይባልለታል። ከራዳር ውጪ ሆነው ግዳጅን በብቃት ከሚፈጽሙ የአምስተኛው ትውልድ ቦምብ ጣይ ጀቶች ይመደባል። አሜሪካ ከኢራቅ እስከ ሶሪያ፣ ከየመን እስከ ሩዋንዳ ከዚያም እስከ ኩባ የሚገኙ ከተሞችን ወደ አመድነት ቀይሯልም ይባልለታል። የአሜሪካ ወዳጆች ማለትም እንደ እስራኤል፣ ጃፓን፣ አውስትራሊያ፣ ኖርዌይ፣ ደቡብ ኮሪያ፣ እንግሊዝ፣ ጣሊያን የመሳሰሉ ሀገራት የአየር ኃይላቸውን እንዳጠናከሩበትም ይነገራል። ታዲያ የዚህ ተፈላጊ የአየር ጄት አምራች ይኸው ሎኪድ ማርቲን የተባለው ድርጅት ነው። ብቻ ምን አለፋችሁ ከአሜሪካ እስራኤል የአየር ጥቃቶችን ለመካከለኛው ምስራቅ ውድመትና ሰቆቃም ላይ የዚህ ድርጅት አሻራ እንዳለበት ይታመናል።